ሰላም ሰላም። ዛሬ ደግሞ እንግዲህ የመጨረሻው አንድ ሁለት ቀን የቀረንና የመጨረሻው የዛሬ ለእናንተ ነው። ምንም አይነት ጥያቄ ቢዝነስን በተመለከተ ጥያቄ ካላችሁ ጥያቄያችሁን ድሮፕ እንድታረጉልኝ ነውና እንዴት ጀመርሽው? ያለ ኤክስፔሪየንስ ምን ያህል ታይም ይፈጃል? ምን አይነት ሰፖርት ነው ከእናንተ ጋር ብንጀምር የምናገኘው? ሪሊ ኢዝ ፖስብል ሙሉ ቀን ማለት ፉል ታይም ሰራተኛ ሆነን አስ ሳይድ ሀስል ይሄን መጀመር እንችላለን? ኤኒቲንግ ኩዌስችን ቢኖራችሁ ድሮፕ አርጉልኝ። ጥያቄ እንድጠይቁ ነው ዛሬ ለእናንተ እድል ምሰጠው። በፈለጋችሁት ቢዝነስን በተመለከተ እስካሁን አይ ቲንክ ወደ 28 ቀን የተለያዩ ርዕሶች ይዤ መጥቻ አውርቻለሁ። ግን በዚህ ነገር ላይ እስቲ ኤክስፕላኔሽን ስጭን የምትሉ ሰዎች ካላችሁ ጊዜው አሁን ነው። ዛሬ ደግሞ እንደምታውቁት ሐሙስ ነው። ሐሙስ ደግሞ ላይቭ ዌብናር የምናካሄድበት ቀን ስለሆነ ስምና ኢሜይላችሁን አስገብታችሁ ሳይን አፕ አርጋችሁ የነጻ ገለጻውን ለኔ ይገባኛል። እንግዲህ አዲስ አመትም የፈረንጆች እየመጣ ነው። የአበሻው ደግሞ ሁለተኛ ወር ይዘናል። ስለዚህ ለኔ ምንድነው ቼንጅ እፈልጋለሁ የምትሉ ሰዎች፣ ምክንያቱም ለውጥ የሚፈልግ ሰው ከተቀመጠበት ካልተነሳ ለውጥ አይመጣም። ስለዚህ ኤኒ ጥያቄዎች ካሏችሁ ኤኒቲንግ ምናልባት ብዙ ሰዎች ሊጠይቁ ይችላሉ የሚሉትን መጀመሪያ ላይ ጠቆም አድርጊያችኋለሁ። እንዲህ አይነት ጥያቄዎቻችሁን ድሮፕ አርጉልኝ፣ ለመመለስ ዝግጁ ነኝ። ሰላም ዋሉልኝ።